ዛሬ ያስገባኝ ፈለገ አትናቴዎስ ነው። ፈለገ አትናቴዎስ ልክ እንደ ሌሎች እንደ መዝሙረ ዳዊት እንደ መዝሙረ ያሬድ በአጠቃላይ እንደ በቤተ ክርስቲያን ላይ በቲክቶክ ላይ በቤተ ክርስቲያን ጉዳይ ላይ መልስ እንሰጣለን፣ ሀሳብ እንሰጣለን እንደሚሉት ልጆች የምሰማው ነው የማየው ነው። ነገር ግን ስህተት አለ። ስህተቱ በዛ። እናንተ የሆኑ ሴቶች እንዲህ ብለው የሆኑ ምናምን ነው ብትሉ አይደለም። እንደዛ ሳይሆን ነገሩ ሌላ ነው። እናንተ ከዛ አገጣጥማችሁ እንደዚህ ሊሆን ይችላል። መረጃ ከየትም ይመጣል፣ ግን ከቤተ ክርስቲያን ሲሆን ደስ አይልም እና እረፍ፣ ንስሐ ግባ ያልኩት ቀደም ተናግሬያለሁ። ቲክቶክ ላይ ያላችሁ ወንድሞች ተጠንቀቁ ብያለሁ። ቲክቶክ ላይ ያላችሁ ወንድሞች ተጠንቀቁ። ምክንያቱም ቤተ ክርስቲያን ውክልና ሰጣችሁ አይደለም። እዛ ጋር የምትቆሙት በፈቃዳችሁ ነው። ከጥቂቶች በስተቀር አብዛኛዎቻችሁ በሰንበት ትምህርት ቤትም ያለፋችሁ አይደለም። በቃ ዲያቆን ነው ስለተባለ ዲያቆን ወንጌልን ይሰብካል ማለት አይደለም። በኢትዮጵያ ቤተ ክርስቲያን ዲያቆናት የሚማሩት ለዛች ለቅዳሴ የሚያበቃቸውን ትምህርት ብቻ ነው የሚወስዱት። ዲያቆናት ለግፋቢል ውዳሴ ማርያም፣ መልካ ኢየሱስ፣ ዳዊት ቢደግሙ ነው። ከዛ በተረፈ ስርዓተ ቅዳሴው ላይ የዲያቆኑን በክህነቱ የሚያገለግልበትን ፓርት መርጠው ነው። የወንጌል አገልግሎት የአስተማሪነት ሙያ ራሱን የቻለ ስልጠና፣ ራሱን የቻለ ጸጋ አለው። ማንም ተነስቶ ሊያወራ የሚችለው በፕሮቴስታንት ቸርች ነው እንጂ በኦርቶዶክሳውያን ቸርች አይደለም። በኦርቶዶክሳውያን አብያተ ክርስቲያናት ለማስተማር መማር ይቀድማል። በዛ ህይወት ውስጥ ማለፍ ይቀድማል። በጸጋ አገኘሁት ተገለጠልኝ ማለት አይቻልም። ይቻላል ግን መማር የሚለው ጌታ ራሱ ሐዋርያትን ከማስተማራቸው በፊት እኮ ተምረዋል። 3 ዓመት ከ3 ወር እግሩ ስር ቁጭ ብሎ ነው የተማሩት። ባደረበት አድረው በዋለበት ውሎ በምሳሌ ሲያስተምር አይተዋል። በባህር ላይ ሲያስተምር አይተዋል። በገበያ ቦታ ሲያስተምር አይተዋል። በሐዘን ቤት ሲያስተምር አይተዋል። በቃና ዘገሊላ በሰርግ ቤት ሲያስተምር አይተዋል። በተራራ ላይ ሲሰብክ አይተዋል። በበረሃ ሲያስተምር አይተዋል። በነዘኪዮስ ቤት አይተዋል። በየቦታው ተምረው ነው ቁጭ ብለው ተመልክተው። ለዛ ነው ወንጌልን የጻፉት። ለዚያ ነው ወንጌሉን የደረሱ ያዩትን ነው መልሰው የነገሩን። ሐዋርያት ከተማሩ ዛሬ አስተምራለሁ የሚለው አካል መማር አለበት። ስልጠና ይፈልጋል። ራሱ የስብከት ዘዴ ስልጠና ይፈልጋል። የሰለጠነ ሰው የሚናገርበትን ቦታና ጊዜ ይመርጣል። ከሊቃውንት ጋር የሚነጋገር ሰው ከምዕመናን ጋር አይነጋገርም። በሊቃውንት ደረጃ የሚከራከሩትን ምዕመናን መስማት የለባቸውም። ዲያቆኑም ካህኑም መስማት የለበትም። ካህን ስለሆነ ብቻ ወንጌላዊ ነው ማለት አይደለም። ወንጌልን የሚያነብ በቅዳሴ ሰዓት በምናምን ሰዓት የሚያነብ እንጂ ይሄን በዛ የወንጌልን ትምህርት እንዲያስተምር ወይ ብሉያትን ወይ ሐዲሳትን ተምሮ አስመስክሮ እስካልመጣ ድረስ በዲቁና ኑሮ ከዛ በኋላ ሲያገባ አሁን ደግሞ ካህን መሆን እፈልጋለሁ ሲል ሄዶ የሚያጠናው ለክህነት የሚያበቁትን ትምህርቶች የመቅደስ አገልግሎቶችን ብቻ ይዞ ይመጣል። የካህን አገልግሎት የራሱ አለ። የዲያቆናት አገልግሎት የራሱ አለ። ዛሬ ፌስቡክ ላይ ቲክቶክ ላይ የምናያቸው ጎረምሶች በሙሉ ከየትኛውም የቤተ ክርስቲያኒቷ የትምህርት ማዕከል የማታም ተምረው የተልኮም ተምረው በቀን መርሃ ግብር በዲግሪ መርሃ ግብር ተምረው ማስተርሳቸውን ይዘው ምናምን ሳይሆን በሰንበት ትምህርት ቤት ያላለፉ ሰዎች በመስማት ጆሯቸው የሰባ አካላት ኦርቶዶክሳዊ ነኝ ብለው መጥተው ቁጭ ብለው ሲሉ ከዛ እነሱ ሲሸነፉ የኦርቶዶክስ እንደዚህ ዛሬ ተቀጠቀጠች እነሱ ምናምን ሲሉ አላከቻቸው። ተከራከሩልኝ አላለቻቸው። ተሟገቱልኝ አላለቻቸው። ወይ ደግሞ ተምረው ጠንቅቀው መጥተው ለተጠየቁት ጥያቄ መልስ የሚሰጡ ቢሆኑ ጥሩ። ነገር ግን ይሄ መስተካከል መቻል አለበት። አያችሁ፣ ጠዋት ተመርቶ ከሰዓት መርካቶ የሚሄደው
ምን ብስኩት ብቻ አንድ ድሮ ማስታወቂያ ነበር፣ ጠዋት ተመርቶ ከሰዓት መርካቶ የሚል ማለት ነው። ጠዋት ኢየሱስን ተቀብሎ ከሰዓት መጽሐፍ ቅዱስ ይዞ መጥቶ እግዚአብሔር አብ መጀመሪያ ቃል ነበረ፣ ቃል እግዚአብሔር ነበረ፣ ሎቱ ስብሐት እግዚአብሔር ሥጋ ለበሰ የሚል ዮኒ ማኛ መሆን የምትችለው ጴንጤ ስትሆን ብቻ ነው፣ ፕሮቴስታንት ስትሆን ብቻ ነው። ለፕሮቴስታንት መስፈርት የለውም። ፕሮቴስታንት ሆነ ፓስተር ለመባል ነቢይ ለመባል ሐዋርያ ለመባል መስፈርት የለውም፣ መብትህ ነው። ፍሬም የለውም። ቤተክርስቲያን ቸርች መክፈት፣ ሌላው መቀባት፣ መሾም ምንም ሐዋርያዊ ትስስር የሌለው ዱርዬ ወመኔ አጭበርባሪ ማጅራት መቼ የነበረው ሰው መጥቶ ድራማ ሊሰራብህ የሚችለው በፕሮቴስታንት አብያተ ክርስቲያናት ብቻ ነው። ፕሮቴስታንት ሆነ ለማስተማር እግዚአብሔር መንፈስ ቅዱስ እንደዚህ ይለኛል እየተናገረኝ ነው ማለት ብቻ ነው የሚጠበቅብህ። ትፈጥራለህ ማለት የምትፈልገውን ነገር ትናገራለህ። እግዚአብሔር እንዲህ እያለኝ ነው አስቀድመም ታጠናና ትናገራለህ። ዘመናዊ ጥንቆላ ማለት ነው፣ ሌላ ነገር የለውም። ዘመናዊ ጥንቆላ ማለት ነው። ጠንቋዮች ምንድን ነው የሚያደርጉት? ከአዳም ያላቸው በሽተኛ መስሎ ጉዳይ ለመፈጸም መስሎ ቁጭ የሚሉ ሴቶች አሉ፣ ወንዶች አሉ። እናንተ ተቸግራችኋል ተብሎ ተጠቁማችሁ ትሄዳላችሁ። እዛ ቁጭ ይላሉ። ከዛ ቁጭ ብሎ አጠገባችሁ ይጠይቋችኋል። እኔ እኮ እንዲሆኝ ይላችኋል። እናንተም ችግራችሁን ትናገራለህ። ጨረ ስልክን እንገናኛለን ይቀበላሉ። እዛው ቴክስት ይደረግለታል ለጠንቋዩ። እዛ ቁጭ ብሏል እሱ፣ ወይም ደግሞ ስፒከር ላይ ሆኖ ሊሰማ ይችላል። እዛ ቁጭ ብሎ እዛ እነዚህኞቹ ሰዎች ገና መምጣታቸው ነው። ስማቸው ተሰጥቷል፣ ስልካቸው ተሰጥቷል፣ ምናቸው ተሰጥቷል። ይገባሉ። እዛ እንደገቡ ገና ቁጭ እንዳሉ ይላል ጠንቋዩ። እንደዚህ ነው አይደለ ስምሽ ይላል። አዎ በሶ መጀን ጎንበስ በይ ጎንበስ ቤታችሁ እዚህ ሰፈር ማለት ጎንበስ አለቀ እንትን አለ። ይህቺኑ የኦልድ ፋሽን የጠንቋይ ፋሽን እነዚህ ዘመናዊዎቹ ጠንቋዮች ይዘውት ይመጡና ከዛ አስተናጋጆች አሉ ምናምን አልበሌን ይመቤት ምናምን እንትናቸውን ዘኩች ብሎ ደግሞ ያወራሉ። እኔ እኮ እንደዚህ ሆኜ እንደዚህ ሪፖርት ይቀርብለታል፣ እሱ ይሄዳል ማለት ነው። አለቀ። እዛ አስጀማሪዎች አሉ። አስጀማሪዎቹ ደግሞ ፍጹም በቃ እንትን የሚሉ ናቸው። አስጀማሪዎች ይሄን ማን ወሰደው? ቤተ ክርስቲያን ያልሾመቻቸው ሰዎች ይሄንን የመንደር እሳት፣ ይሄንን ቆሻሻ የጥንቆላ ተግባር፣ አሮጌ የአምልኮ ስርዓት ከዛ ቃርመው ይዘው መጥተው አውደ ምሕረት ላይ ገለጡት። አሁን መምህር ግርማ የሚያደርጉት ሌሎቹ የሚያደርጉት ምንድን ነው? ይህንን የተቃረመ በቤተ ክርስቲያኒቷ በየትኛውም አገልግሎት በየትኛውም ስርዓት በየትኛውም ክፍለ ዘመን ያልተደረገ ነገር ውጣ ጨፍር። የት ነው ያስከው? እንዴት ነው ያስከው? ቅዳሜ ዕለት የተናገረውን እሑድ ዕለት የማይደግም ሰይጣን፣ ሁለት ቪዲዮ ላይ ሁለት ነገር የሚናገር ሰይጣን በህይወቱ ውሸታም ነው፣ ሐሰት ነው፣ የሐሰተኛ አባት ነው። ቅዱሳኑ ሐዋርያቱ ሰባኪያኑ ሲጠፉ የብሉያትና የአዲስ ኪዳን መምህራን ሲጠፉ የነ መምህር ግርማ አጋንንት አውደ ምሕረቱን ወሰደና ሊቀ ጳጳሱ ከኋላ ተቀምጠው፣ እግዚአብሔር ያሳያችሁ፣ ሊቀ ጳጳሱ ከኋላ ተቀምጠው፣ የደብሩ አስተዳዳሪ ከኋላ ተቀምጠው፣ የብሉያትና የአዲሳት መምህራን ከኋላ ተቀምጠው፣ ሰባኪያነ ወንጌል ከቅዱስ ጳውሎስ ከቅዱስ ሥላሴ ከመቀሌ ከሳቴ ብርሃን የተመረቁ አውደ ምሕረቱ ላይ ተቀምጠው፣ ሊቃውንቱ በአውደ ምሕረት ላይ ተቀምጠው የመምህር ግርማ ሰይጣን ማይክ ተሰጥቶት ይሰብካል። በቃ አለቅ። ሊሰድባቸው ይችላል። በስጋው ደግሞ ነው እኔ መርዝ የተሰጠኝ፣ ደብተራው ነው እንደዚህ ያደረገኝ፣ ቄሱ ነው እንደዚህ ያደረገኝ ብሎ በገዛ አውደ ምሕረታቸው ላይ በገዛ መድረካቸው ላይ አፈር ከድሜ ያበላቸዋል። ሰይጣን ቆብ የለበሰ ዘመናዊ ጠንቋይ አውደ ምሕረት ላይ ስለቆመ ሰይጣን ማይክ ተሰጥቶት በአውደ ምሕረት ላይ እንዲመሰክር እንዲናገር ስለተደረገ የስንቱ ትዳር ተፋታ። የስንቱ ትዳር ቪዲዮውን ደግሞ የሚቀርጸው ወንድማቸው ነው፣ የሚሸጠው ደግሞ ወንድማቸው ነው። አጋንንቱም ጮሆ ከዛ ደግሞ ይገዛና ባል ወይ ስራ ነው ያለው ምናምን የሆነ ቤት ይገባል። ሰዎች ያውታል። ሚስትህ እኮ ጮኸች፣ ሚስትህ እኮ ለፈለፈች፣ እንዲህ የደረገው እሱ ነው ተባለ። እንደዚያ ትዳር ብጥብጥ፣ ህይወት ብጥብጥ፣ ፍርስ ቀላዋጭ ስለሆንን
ቤተ ክርስቲያኒቷ መዋቅሯ እየሳሳ የማንም ጎረምሳ የማንም መንገደኛ የማንም አለሌ መጫወቻ ስለሆነች እልቅናው የሚወሰደው በገንዘብ ስለሆነ ገንዘብ ተበድሮ ካራጣ ከግለሰብ ተበድሮ ገንዘብ ከፍሎ አለቃ የሆነው ሰውዬ ወንጌሌት ይታየዋል። ግርማን የሚጠራው ለገንዘብ ነው። ግርማ ጋር የሚመጡ ሰዎች ኤርትራውያን ናቸው፣ የጨነቃቸው ናቸው፣ ገንዘብ አላቸው። ገንዘቡን ለማግኘት ብዙ ማክነው ብዙ ለፍተው ብዙ ፈግተው ገንዘቡ አላቸው። ጤና ከየት ይምጣ? ጤና ሲያጡ ጤና በገንዘብ ለመግዛት አውሮፓ ከአሜሪካ ከካናዳ ሀገር አቋርጠው ይመጣሉ። በተለይ ኤርትራውያን ተሰደዱ፣ ሀገራቸውን ለቀቁ። በውጩ ዓለም ሀገራቱን ሞሉ። ስደተኛ በስደተኛውን ገንዘብ አላቸው፣ ደስታ የላቸው። ስለዚህ ጭንቀቱ ስትረሱን አጋንንት ነው ይሉና የት ነው የሚፈወሱት? በቪዲዮ የእሳቸው ወንድም የግርማ ወንድም በሚሸጠው ቪዲዮ ቁጭ ብለው ዩቲዩብ ላይ ያሉ ደግሞ ተስፋ የሚባል አለ። ራሱ አጋንንት መከራ የሚያበላው ልጅ አለ። እሱ ደግሞ ስለ አጋንንት ሲስተም ያወራል። ስለ አጋንንት ቁጭ ብለው ያንን መምህሬ በአንተ የአጋንንት ትምህርት በአንተ የሰይጣን አሰራር ህይወቴ ተስተካከለ ይላል። እሱ ራሱ አጋንንት እያሰቃየው ሆስፒታል ለሆስፒታል መከራውን እያበላው ፍዳውን እያበላው ገና አጋንንቱ አልለቀቀም። ግርማ አልቻለውም፣ ማን አልቻለውም፣ ምናምን አልቻለውም። ሰይጣን ቤቱን የሰራበት ሰውዬ ቪዲዮ ከፍቶ ልጆቹን ያሳድጋል። የአረብ ሀገር ሴቶች፣ የአሜሪካ ሀገር ሴቶች ስትረስ አናታቸው ላይ የወጣ ሴቶች ቁጭ ብለው መምህሬ የዛሬው ምስክርነት ይላል። የአጋንንት ምስክርነትን ቁጭ ብለው እያዳመጡ የአጋንንትን ትምህርት እያዳመጡ ይቀመጣሉ። መቀላወጥ ያመጣውን በጸጋ ያቆሟትን በእውቀት ያቆሟትን በትህትና ያቆሟትን ቤተክርስቲያን ያጸኗትን ቤተክርስቲያን ዛሬ የደሃ ልጆች እንደኔ እከካሞች፣ እንደኔ ቋቅቻሞች፣ እንደኔ ጭቅቅታሞች፣ እንደኔ ጠኔ አፈር ከድቻ ያበላቸው ሰዎች ዛሬ ቤተክርስቲያኒቷን ተቆጣጠሩ። ከላይ እስከታች ቤተክርስቲያኒቷን ተቆጣጠሯትና ያ ያለፈ የረሃብ ያ ያለፈ የችጋር ያ ያለፈ የጠኔ ዘመናቸውን ለማርካት ሲሉ የቤተክርስቲያኒቷን ጸጋ ገፈፉት። ቤተክርስቲያኒቷ አስተምህሯ በሙሉ እግዚአብሔርን በማንገስ ፈሪሃ እግዚአብሔር እንዲኖር በማድረግ ወንጌልን በመስበክ ፈሪሃ እግዚአብሔር እያንዳንዱ ሰው ህይወቱ ተስተካክሎ እንዲኖር ሀገሪቷ በበረከት በጥጋብ ሐሴት ደስታ ተደርጎ እንዲኖር አድርጋ ነው ያኖረችው ቤተክርስቲያን። መምህራኖቹ ካህናቶቹ ደግሞ ገበሬዎች ነበሩ። ያርሳሉ፣ ይቆፍራሉ፣ ይሰራሉ። አገልግሎት ሲመጣ አገልግሎታቸውን ያገለግላሉ። ደሞዝ የሚባል ነገር የለም። አሁን ደሞዝ የሚባል ነገር መጣና አፈር ከደች ያበላል። የደሃ ልጆች ቋቅቻሞች፣ እንደኔ አይነት አመዳሞች፣ ችጋራም የራባቸው ሰዎች ወደ ቤተ ክርስቲያኒቷ መጡና ረሃባቸውን፣ ጠኒያቸውን ሰቀቀናቸውን ማራገፊያ አደረጓት። የኛ አባቶችማ ታውቋቸው የለ እንዴ? ምጥጥ ያሉ በጾም ምጥጥ ያሉ ጺማቸው ቁጥርጥርጥር ያለች ጺማቸው እንትን ያለች ሰውነታቸው ሽብሽብ ያለች ሲናገሩ አንደበታቸው ሸፈና አድርገው መዓዛቸው እናጋቸዋለን። አባቶች ሂድ ወደ ገጠር ሂድ ይኸው አባቶቻችን ራሳቸውን አለ የሚሰበኩት። አባቶቻችን ታሪክ ቅርስን ያስቀመጡልን የቀደሙት አባቶች በእግራቸው ኢየሩሳሌም ድረስ ሄደው ከጊንጥ ከእባብ ከምን ይል ዛሬ አንተ አውሮፓ ድረስ በእግር ተሰደ ውቅያኖስ በልቶ መከራ የምንበላበትን ስደት እነሱ ከኢትዮጵያ ተነስተው ሽፍታ አልፈው ባህር አልፈው ተሻግረው ኢየሩሳሌም ሄደው ምንድን ያደረጉት? ዛሬ የጌታ መቃብር ጋር የኛ ዴር ሱልጣን ጋር ብትሄዱ የኛ ኢያሪኮ ብትሄዱ የኛ ቤተልሔም ብትሄዱ የኛ ቤተክርስቲያን ይዞታዋ አያችሁ። የቀደሙት ቤተክርስቲያንን ለትውልድ የሚቀር ነገር ነው ያደረጉት። ያለ ደሞዝ በጸሎት በትጋት በእውቀት በእምነት ይሄንን ሰሩ። ያውኑስ ከፍሎ ነው የሚጳጵሰው፣ ከፍሎ ነው ካህን የሚሆነው። ወይ መንግስት ጽፎለት ነው ወይ ፓርቲ ጽፎለት ነው።
ከዚያስ የቤተ ክርስቲያኒቷን ስልጣን ከያዘ በኋላ የሚታየው ብሔሩ ነው፣ የሚታየው ነገዱ ነው፣ የሚታየው ሚስቱ ናት፣ የሚታየው ልጆቹ ነው፣ የሚታየው ወንድሙ ነው። እንኳን ለቤተ ክርስቲያን ቅርጽ ሊያስቀምጥ እሱ ስንት መኪና መግዛት፣ ስንት ፎቅ መስራት፣ ስንት ነገር ማድረግ እንዳለበት ነው። ቤተ ክርስቲያኒቷን ለመዝረፍ በአጥንት ለማስቀረት ነው። ዛሬ የምንትስ ህንፃ የሚባለው ቤተ ክርስቲያን ሰርታ የሚቀጥለው ዘመን ቤተ ክርስቲያን ልትቸገር ትችላለች። የአገልግሎት ህይወቷን ለማስቀጠል ሊደክማት ይችላል። ገንዘብ ሊያጥራት ይችላል። እንደ እስላሞች ከአረብ ሀገር የሚመጣ የነዳጅ ብር የለም። እንደ ጴንጤ እንደ ካቶሊክ ከአውሮፓና ከአሜሪካ የሚመጣ ብር የለም። ኦርቶዶክሳዊት ቤተክርስቲያን ያለቻቸው ልጆቿ ናቸው ብለው ህንፃ ሲያገኙ ህንፃ ተክለው፣ ቤት ሲያገኙ ቤት ተክለው ለቤተ ክርስቲያን እዚህ ጳጳሱ ቤተ ክርስቲያኒቷ ላይ ሲዘርፍ ይኖርና 40 ሚሊዮን 10 ሚሊዮን 20 ሚሊዮን ብር ባንክ ውስጥ ሳይበላው ይሞታል። ከዛ ኑዛዜ ወረቀቱ ላይ ለወይዘሮ ትርሃስ 2 ሚሊዮን ብር ተበድሬያለሁ፣ ለመምህር ዘበነ 1 ሚሊዮን ብር ባለፈው እንደዚህ ሰላም ብሎ ነበር፣ ለእንትና አባዱላ መኪናዬን ለእንትና ስጡልኝ፣ ቦሌ አራብሳ ያለውን ኮንዶሚኒየሜን ለነ ወይዘሮ ሰጡልኝ፣ ስጡልኝ ብሎ እንኳን ለቤተ ክርስቲያን ሊናዘዝ እንትን ይላል። ይሄ ውርደት ያመጣብን ዘመኑን ያመጣብን የቲክቶክ መምህራን ብቻ ሳይሆን፣ ስለዚህ መዋቅሩ ይሄንን ለመቆጣጠር ይሄንን ለማየት አቅም የለውም። እውነቱን እንነጋገር። ያማል። እኔ እኮ እንደዚህ መናገር አልነበረብኝም። አያችሁ፣ እንደናንተ እየዘረፍኩ ለመኖር እንደናንተ ምናምን እያልኩ ለመኖር ጨዋታው ሌላ ነበር መሆን ያለበት። ሰማይ ስሚ፣ መሬት አድምጪ፣ ቤተክርስቲያን መስክሪ። እናንተም 1600 ሰዎች አላችሁ፣ በውጭ ያላችሁ ደግሞ 10,000 20,000 ሰዎች አላችሁ። መግባት የማትፈልጉ መስማት የምትፈልጉ ማለት እናንተ ምስክሬ ናችሁ። እግዚአብሔር ፊት እንቆማለን። ይህንን እውነት ማድመጥ መቻል አለባችሁ። ዛሬ ቤተክርስቲያን የቤተክርስቲያን አባቶች የቤተክርስቲያን መምህራን ለሌላው ነፍስ ምን ግድ አላቸው? ግድ የላቸው። ስለዚህ ወደ ቲክቶክ መንደር የመጡት ሰዎች መንገደኞች ናቸው። ይሄን ስንናገር የሚናገሩትና የሚቆጡን ሰዎች ምኖች ናቸው? መንገደኞች ናቸው። ስለ ስርዓት የማያውቁ ይሄ እኮ ትክክል አይደለም፣ ይሄን በዚህ በኩል ነበር ማስኬድ አለባችሁ ሲባል ያንን ለማረም የምትመጣዋ ሴት ትላንትና ሳይሆን ላይቭ ከመግባቷ በፊት ሌላ ላይቭ ላይ ያንን የስፖንጅ መቀመጫ ለሺህ ወንዶች አስጎብኝታ አንበሳ ስታስወርድ እንደዚህ ሁኝልን እንደዚህ ቅበይልን ብለዋት ኮፍያና ድመት ስታስወርድ የዋለች ሴት ናት። መታውን እዚህ ጋር ለመምህራኖቹ አቅጣጫ የምትሰጠው ማለት ነው። ይህ ልክ አይደለም። አባቶቻችን እንዲህ አላስተማሩም። ምዕመናን ፈርተዋቸው ተንቀጥቅጠው። የድሮ አባቶች ሰንበትን እንኳን ልብስ ሲያጥቡ አባ መጡብኝ ብለው የሚገቡበት አጥተው ምናምን። ይሄ ሁላ ለምንድን ነው? እግዚአብሔርን ከመፍራት ከማክበር። ስርዓት ያለን ህዝቦች እኮ ነን። ሃይማኖቱ ይቅር፣ ስርዓት ያለን ህዝቦች ነን። ወግ ያለን ህዝቦች ነን። ባህል ያለን ህዝቦች ነን። በአንድ ቤት ውስጥ የሚስት ድርሻ አለ፣ የልጆች ድርሻ አለ፣ የምን ድርሻ አለ። ዛሬ ከካህን በላይ ካህን የሆኑ ሴቶች ለምን ገጠሙ? ለምንድነው ፈተና የሆኑብን? አዎ እነዚህ መምህራን ናቸው የሚባሉት ለጥቅማቸው ስለሚፈልጋል። አንደኛ ይተኟቸዋል፣ ስለሚተኟቸው ዛሬ ብዙ መነኮሳት የሚርመጠመጡት ከማጋ መነኮሳት ከሀብታም ሰዎች ጋር ነው አይደለ ወይ? ከባለስልጣን ሚስት ጋር ነው አብዛኛው ሰው ወልደ ሩፋኤል ፈታይ ምን አለኝ ነፍሳቸውን ይማርና፣ ለምንድን ነው ስላቸው ፒያሳ ነበር የተገናኘ ነው። ለምንድን ነው ስላቸው ሁለቱም ለራሳቸው ህልውና ሲሉ ሚስጥር ይጠብቃሉ። ምንድን ነው ሚስጥሩ? እንግዲህ ያ ባለስልጣኑ ወይ ያነጋዴው ወይ ኢንቨስተሩ ሲሯሯጥ ነው የሚውለው። እሱም ደግሞ ሌላ እንትን ይላል። ምንም ነገር የለም።
ስለዚህ ይሄኛው ደግሞ ይገባና ይንጎዳጎዳል። ይሄኛውም ለክህነቴን አጣለሁ ህይወቴንም አጣለሁ ስለሚል ያኛውም እሷም ደግሞ ባሌን አጣለሁ ንብረቱን አጣለሁ ስለምትል ተልከስክሰው ይቀራሉ። ተልከስክሰው ለዚህ ነው ብዙ አሸርጋጅ የበዛው። ለዚህ ነውር የበዛው። ለዚህ ነው ጸሎት አላርግ ያለው። ለዚህ ነው መከራ ከኢትዮጵያ አልወጣ ያለው። ቤተ ክርስቲያን ውስጥ ያለው በጣም የተከማቸ ነውር ስለበዛ መስዋዕታችን ጸሎታችን አላርግ አለ። ብንጮ እግዚኦ መሐረነ ክርስቶስ ብንል ምህላ ብናውጅ ምህላው የሰዓት ማሳለፊያ አቴንዳንስ መያዣ ነው እንጂ ከእንባ ጋር አይደለም። ከእንባ ጋር አይደለም፣ ከልብ አይደለም። ቅዳሴ ብንል ካህኑ በተራው ሰው ቀጥሮ ነው። ሰው ቀጥሮ እሱ ሲኒማ ይገባል። ምርጥ ሲኒማ መጥቷል ብሎ ወይ ኮንሰርት ሊኖርበት ይችላል ይሄዳል። ወይም ከጓደኞቹ ጋር ሊጠጣ ሱሉልታ ይሄዳል። እዛ ደጅ የሚጠናውን ይቀጥረዋል፣ ኮሚሽን ይሰጠዋል። ስለዚህ ያኛውም ለእንጀራው ነው የሚገባው፣ ያኛው ስራው አይደለም። ስለዚህ ማን ነው በቃ የቅዳሴ ሰዓት ደርሷል፣ ዛሬ የምንቀድሰው ጸሎት ወደ እግዚአብሔር ቅድመ እግዚአብሔር ሊደርስብን ነው ብሎ ከማታ ጀምሮ ተጨንቆ ከማታ ጀምሮ ተጠቦ ከማታ ጀምሮ ቃቶ ከማታ ጀምሮ እግዚአብሔር ወይ እኔ በአንተ ፊት ልቆም የሚገባኝ ነኝ ወይ ብሎ ወደ ቤተ መቅደሱ ሲሄድ በትህትና ራሱን ዝቅ አድርጎ የሚገባ ማን ነው? ጫማውን እስከ ቤተ መቅደሱ ድረስ አድርጎ በድፍረት ካህን ነው ስለተባለ፣ አለቃ ነው ስለተባለ፣ ጳጳስ ነው ስለተባለ፣ ከሌላው ሰው የተለየ ነኝ በሚል እዛ መሀል ላይ ገብቶ ጫማውን አውልቆ ጫማውን ዲያቆን አስይዞ ገብቶ መንጦላይቱን ሲከፍተው እንኳን ዳጣ አድርጎ ቤቱ የማያደርገውን የሚስቱን መጋረጃ የኩሽና መጋረጃ በጥንቃቄ እንዳይወድቅብኝ የሚለው ቄስና ዲያቆን ያው የቤተ መቅደሱ ጋጋ አድርጎ በሩን ክፍት አድርጎ እዛ ሄዶ ዞር ብሎ እንዲህ አይነት ደፋሮች በእግዚአብሔር ፊት ትህትና ራስን ዝቅ ማድረግ ደረትን መድቃት እኔ እኮ አንተ ፊት መቆም የማይገባኝ ነኝ በእኔ ምክንያት ጸሎቱ በእኔ ምክንያት ልመናው እንዳያርግ ምክንያት ሆኛል እኔ በደለኛ እኔ ኃጢአተኛ የማይል ደፋር በድምፁ የሚመካ በዘመዱ የሚመካ በጉልበቱ የሚመካ ይሄ ሆነና ከየት ይምጣ? ትጮኻለህ ጦርነት፣ ትጮኻለህ መዓት፣ ትጮኻለህ ጎርፍ፣ ትጮኻለህ እሳት፣ ትጮኻለህ ኑሮ ውድነት፣ ትጮኻለህ በሽታ፣ ትጮኻለህ ህመም፣ ትጮኻለህ ቀውስ። በጴንጤው አዳራሽ ፈውስ የለም፣ በእኛ የለም። ጸሎት አያርግም። ምክንያቱም እረኞቹ የተበላሸ መንገድ ላይ ስለቆሙ፣ የተበላሸ ብርቱካን ደግሞ ሌላውን ያገማል፣ ሌላውን ያቆሽሻል፣ ሌላውን ያበላሻል። እውነቱ ይሄ ነው። እንቀበል። እውነቱ ይሄ ነው። ገና የኢትዮጵያ መከራ የኢትዮጵያ የሃይማኖት አባቶች እስካልተስተካከሉ፣ ቤተ መቅደሱ እስካልተስተካከለ ድረስ መከራው ይበዛል። መስቀል የምንረግጥ ደፋሮች ይረግጠናል። ገና ኑሮ ይረግጠናል። ገና መከራ ይረግጠናል። ገና ያደቀናል። ደፋሮች ድህነት የጠራን ስለሆነ ማለት ነው። ስለዚህ እኔ ይስተካከላል። አሁን ይሄ ነብይ አይደለ፣ እኔ ከኔ ኃላፊነቱ እንዲወጣልኝ ነው የምናገረው። ዛሬ ቤተ ክርስቲያን አጀንዳ ናት። በሙስና ጋዜጦች በርዕስ አንቀጻቸው የአዲስ አበባ ሀገረ ስብከት ብፁዕ አቡነ ሄኖክና በምናምን መካከል በተነሳው በሙስና በሌብነት በዘረፋ አጣሪ ኮሚቴ ተመርጦ ውርደት፣ ቆሻሻነት፣ ያለመመረጥ መሾም፣ ያለ ጥሪ መሾም ያመጣው ውርደት። ይህን መስማት የነበረብን በፓርላማ ነበር። ይህን መስማት የነበረብን በወረዳ በቀበሌ ነበር። እዛም መስማት አልነበረብንም። ምክንያቱም ወረዳ የሚሄዱት ቀበሌ የሚሄዱት ፓርላማ የሚሄዱት የኛው ልጆች ናቸው። ከልጅነት ጀምሮ ቤተ ክርስቲያን በዚህ ላይ ብታስተምር ኖሮ የት ይሆን ነበር? ቤተ ክርስቲያኒቷ ራሷ ዘቅጣ ራሷ ቤተ ክርስቲያን ስል ሰዎቹን እንጂ ቤተ ክርስቲያኒቷ ቅድስት ናት፣ ንጽሕት ናት። የተሰራችው በአለት ላይ ነው፣ በክርስቶስ ደም ላይ ነው የተመሰረተችው። አሁን ያሉት የቤተ ክርስቲያኒቷ አካላት በፈጠሩት ነገር እኛ ከዓለማውያን ጋዜጦች ጋር እኩል አድርገን እንሰደባለን ማለት ነው። እንሰደባለን።
ተዋረድን፣ ተነቀፍን። ሂዱ እስር ቤት፣ ሂዱ ፍርድ ቤት፣ ሂዱ የመነኩሴ መዓት፣ የቄስ መዓት፣ የዲያቆን መዓት ተመልከቱ። ሂዱ ዞን 1 ዞን 2 ዞን 3 ብላችሁ ሂዱ። ታፍራላችሁ። ስለዚህ ጸሎታችን አያርግም። የኢትዮጵያ መከራ አይቆምም። ቤተ መቅደሱ ሲስተካከል ነው መከራው የሚቆመው። አሜሪካ ተቀመጥ፣ ካናዳ ተቀመጥ፣ አውሮፓ ተቀመጥ፣ አረብ ሀገር ተቀመጥ፣ እስራኤል ተቀመጥ፣ አውስትራሊያ ተቀመጥ፣ አፍሪካ ተቀመጥ፣ የትም ተቀመጥ፣ አታመልጥም። ከህሊና አታመልጥም። የተተኮሰው ጥይት ባይመታ የተተኮሰው ጥይት አጎትን፣ አባትን፣ አክስትን ይደፋዋል። እኔ አመለጥኩ የምትልበት አይደለም። እንቅልፍ ያጣኸው ለዚህ ነው። አሁን ብዙ ሰዎች አሜሪካ ትተኛላችሁ፣ ካናዳ ትተኛላችሁ፣ አውሮፓ ትተኛላችሁ። ገንዘብ አላችሁ፣ ባትሰሩ እንኳን ጆብ ሴንተር ያበላችኋል። የአውሮፓ መንግስታት የአሜሪካ ያበሏችኋል፣ ያኖሯችኋል። የእናንተ ብቻ መብላት እረፍት ይሰጣችኋል። የእናንተ ብቻ መጠጣት ሰላም ይሰጣችኋል። አይሰጥም። ይህን ሰላም አንዱ አቶት አንዱ የሚያገኘው አይደለም። እኩል ነው የምናጣው፣ እኩል ነው የምንረበሸው፣ እኩል ነው የምንቀወጠው። ስለዚህ ለዚህ ነው የማንም መንገደኛ መጥቶ አውደ ምሕረቷ ላይ እንደፈለገ የሚናገረው። ዛሬ ቲክቶክ ላይ እኮ ቤተ ክርስቲያንን እየሰደቡ ጠዋት ተረኛ ስለሆኑ ሄደው ይቀድሳሉ፣ ሄደው ማህሌት ላይ ሄዳሉ። በቁርባኑ አያምኑም፣ በጥምቀቱ አያምኑም፣ በኦርቶዶክሳዊነታቸው አያምኑም። ነገር ግን እንጀራቸው ነው። ቲክቶክ ላይ ይሳደባሉ፣ በጽሁፋቸው ይጽፋሉ። ከዛ ግን እዛ እንጀራ አላቸው፣ ይሄዳሉ። ምን ይላሉ? አለቅ ዛሬ 3ቱ ብፁዓን ሊቃነ ጳጳሳትን አይታ ይሄ ፈለገን አይደለም ነው የምላችሁ። ፈለገ ምስኪን ድሃ ኑሮና ኢኮኖሚ አድቅቆት እናቱ ስትናገር ሰምቻታል። እናቱን አይቻታል። አድቅቆት እዚህ የመጣበትን ምክንያት አያለሁ። አውቀዋለሁም ደግሞ አውቀዋለሁ። እሱና ሊቃነ ጳጳሳቱን አታዩም እንዴ? አብዝቶ እኮ የሌለ ነገር መናገር በራሱ ምንፍቅና ነው። አሁን ብፁዕ አቡነ ፊልጶስ የምንፍቅና እንትን አለም። እንደውም ሲኖዶሱ ሲገመግም የትምህርት እጥረት ነው ያላቸው። የትምህርት እጥረት፣ የዓለማዊ እጥረት ወይም ደግሞ ከመውደድ የተነሳ ላጉላው ላመስጥረው ብለው የበለጠ የወደዷት የበለጠ ያከበሯት መስለው የተናገሩት ምንፍቅና ሆነ። ቤተ ክርስቲያን ቅድምን ብያለሁ፣ ልክ ናት። በልክ ነው የተሰራችው። እመቤታችን የሌላት ክብር አልተሰጣትም። እመቤታችን ያላት ክብር አይወሰድባትም። ማንም ስለተንጫጫ፣ ማንም ስለጮኸ የበለጠ ለመውደድ ብለን የምንሰጣት ክብር የለም። የበለጠ ደግሞ ለማዋረድ ብለው የሚያወርዱባት ክብር የለም። ተሰጥቷታል። በቃ ልክ ነው፣ ልከኛ ነው፣ ልክ ነው የተሰጠው። ካቶሊኮች ከኛ የበለጠ እንወዳታለን ለማለት ኃይል አርያማዊት ናት ብለው ዘር እናት አባት የሌላት አድርገው አመጡት። ሌላ ኑፋቄ የሚያመጣ ትምህርት ማለት ነው። እና ታዲያ ከየት መጣች ከአዳም ዘር ካልተገኘች የሚል ጥያቄ የሚያጭር ማለት እንደዛ እናለ እኛ እናቷ ቅድስታና አባቷ ቅዱስ ኢያቄም ብለን የዘር ሐረጓን ቆጥረን ዘርዝረን ነው የምናመጣው። ጌታችን ይተዋል። እነዛ በተጠና መልኩ አባ ገብርኤልና እንትና አሉ። አሁን ሲጨረስ ሲኖዶሱ ምን አለ? መልካም ወጥተው ይናገራሉ አሉ። እንግዲህ እንሰማቸዋል። አጀንዳዋ ያቺን መጀመሪያ ስትመጣ የበርናባስ የብፁዕ አቡነ በርናባስ የቆየ ነው። የአባ ገብርኤል ግን ሲመጣ ቀድሞ ያልነበረባቸው አሁን የመጣች ናት። ይችኗ አቦጃብጀውና ምን ብለው እቺ አሁን ሳዊሮስ የሚመረጥበትን እንትን ለማድረግ ነው። ህዝቡ ሁሉ ትኩረቱን እዛ ምናምን ሲል ለማድረግ ነው። ያተውና ያ ሚሽኑ ካለቀ በኋላ ግን ይቅርታ ጠይቀዋል። በቴሌቪዥንም ወጥተው አሁን ተሳስተን ነው በቃ ይቅርታ ምናምን ሊሉ ነው። ጌም ነው፣ እዚህ ቁማር ነው፣ ካርታ ነው የሚጫወቱት። እግዚአብሔር ግን ይፈርዳል። ጽዋው ስላልሞላ ቀኑ ስላልደረሰ እግዚአብሔር ይፈርዳል።
እግዚአብሔር ይፈርዳል። ይህም በደንብ አስምራችሁ ያዙበት። ለብፁዕ አቡነ ሳዊሮስና ለብፁዕ አቡነ ማናቸው የተመረጡ አንደኛ እኔ እኮ ብዙ ትቼዋለሁ። ሁለቱ ዲዮስቆሮስ ብፁዕ አቡነ ዲዮስቆሮስ እና ብፁዕ አቡነ ሳዊሮስ ለሁለተኛ ጊዜ ሲመረጡ ነው። በጣም ጓደኛሞች ናቸው። በጣም ይቀራረባሉ። ሁለቱም ለእኔም ወዳጆቼ ናቸው። ሳዊሮስም ምናምን ያኔ በተመረጡ ሰዓት ብዙውን ስራ አብረን የሰራን ሰዎች ነን። እኔም ማምነው ነገር እግዚአብሔር ስራ ይሰራል ብዬ አምናለሁ። የበለጠ ኃላፊነት የበለጠ ነገር እሳት ነው የመጣባቸው። ፖለቲካውን እነ ዳንኤል ክብረት ሰርተውታል፣ እነ አብይ አህመድ ሰርተውታል። መንግስት ለምን ዝም ይላል? መንግስት ይህንን ነገር እንትን ማለት የለበትም ነበረ። ስለዚህ ወታደር ልኮ ማስመረጥ አለበት ባሉት መሰረት ተመርጠዋል። የዛሬ 2 ዓመት ሰምታችሁ ከሆነ ብፁዕ አቡነ ሳዊሮስ ቤተ መንግስት በተደረገው ስብሰባ ላይ ተናግረውታል እና አቅጣጫ ሰጥተውታል። በአቅጣጫው መሰረት ተመርጠዋል ማለት ነው። አለቀ። መንግስት አሁን ለሱ የሚታዘዙለት ለሱ የሚሆኑለትን ሰዎች መርጧል ማለት ነው። እሁድ እመጣበታለሁ እንድታዩት ነው እንድትሰሙት ነው። እና ብፁዕ አቡነ ሳዊሮስ ቤተ መንግስት በነበረው ስብሰባ ላይ እንዲህ ሲሉ ነበር። በአንድ ደህንነት ነው የሚመደበው። ውሳኔ እንኳን የምንወሰነው ውሳኔ እንኳን በዚህ መልኩ እንድትወስኑ ተብሎ ነው ሲነገር የነበረው ከክቡርነቱ በፊት ማለት ነው። በዚህ መልኩ እንድትወስኑ ይህ ውሳኔ እንድትወስኑ ተብሎ ጠባቂዎች በአጠቃላይ ተደርጎ ነው። በዚህ መሰረት ነው ሲሰራ የነበረው። አባቶችም ሲሾሙ እናውቃለን እንዴት እንደተሾሙ አሁን ያሉት እና ክትትል አድርጎ በደንብ በስነ ስርዓት ተጠብቆ ነው እስካሁን። ያ ስለቀረ አሁን አላወቅንበትም። እኛ አሁን በነፃነቱን አልተጠቀምንበትም። ስለዚህ ቤቱን አላዩትም። ክቡርነቶ ቤቱ እንደዚህ የተበላሸው የተጨማለቀው ተመልካች ስለሌለው ነው። እንደ ግለሰብ ቤት ሆኖ ነው ያለው። የሃይማኖት ቤት ሳይሆን የፖለቲካ ቤት፣ የዘረኝነት ቤት እና እኔ ደግሞ አሮ እየደረገው ተወርጃደ እና ቤት የአርላዊነት ቤት ያ ቤት ካልተስተካከለ ለሀገርም ጥሩ አይደለም። ለወደፊት ለሀገሩም አስቸጋሪ ነው። ክቡርነቱ ግን ያ ነው ደህንነት ተመድቦብን እንደዚህ ነበር ምርጫው፣ ይሄን አድርጉ ይሄን ወስኑ ነበር የሚባለው። እርስዎ ግን ያን ቤት ትተውታል። ስለዚህ ሲሰራ እናውቃለን እና ትግሬዎቹ እንዲህ አድርገው እንዲህ ነበር የሚያደርጉት። ዛሬ ጊዜው የኦሮሞ ነው። ስለዚህ በኦሮሞ ጊዜ እንዲህ ማድረግ አላሉም። ውሳኔዎች ከመንፈስ ቅዱስ ውጪ ልብ ብላችሁ ጳጳሱ ነው ያለው። ከመንፈስ ቅዱስ ውጪ እኛና መንፈስ ቅዱስ ወስነናል የሚለው ነገር የለም። ይደረግ የነበረው በየቤታችን መጥተው ደህንነቶች ናቸው ይሄን ወስን ይሄን አድርጉ ሲሉን የነበረው። እኔም የተመረጥኩት በዛ መሰረት ነው። ስለዚህ አሁን የእርሶ መንግስት የኛን እንትን አላየውም። ቤቱን ትተውታል እርሶ። ስለዚህ ማንም የሚጨማለቅበት ለዚህ ነው። እኛን ኦሮሞዎቹን አሁን ትንንል አላረጉም፣ ሌሎቹ እንዳደረጉት አላደረጉም ብለው ተናገሩ። ከዛ በኋላ እያንዳንዱ ተመደበበት። ስለዚህ እሳቸው አሁን የዘረኝነት መጥተው ተቀምጠዋል ማለት ነው። እንግዲህ በእውነት እግዚአብሔር ካለ የሚሰራውን ስራ እናያለን። የሚፈጠሩትን ነገሮች አብረን እናያለን፣ አብረን እንመለከታለን። አዲስ ነገር የለም። እዚህ ያቺን አጀንዳ በእነሱ ቤት አስቀይረው ሰውየውን እዚህ አስመርጠው ከዛ ዛሬ ይቅርታ ብለናል። አንዳንዱ ነገር ይቅርታስ የሚያስብል ነው አይደለም። የተበላሸ ነገር ስላለ ነው። ስለዚህ እንኳን እነፈለገ አትናቴዎስ እነ እስጢፋኖስ ይቅርና በቤተ ክርስቲያን እየሆነ ያለውን እያየን ነው። እኔ ወደዚህ የመጣውበት ዋናው ምክንያት ወደዚህኛው ጉዳይ የመጣውበት ዋናው ምክንያት የቲክቶክ ላይ አሁን የሚደረገው ነገር ቲክቶክ ላይ እየሆነ ያለው ነገር ትንሽ መስመር የሳተ ስለሆነ
ድህነቱ እንደነገርኳችሁ ድህነቱ የፈጠረው መስመር መሳት ስለሆነ እየተፈጠረ ያለው ያቺ ነገር ዘበኛ የለኝም እኔ፣ ወታደር የለኝም እኔ፣ ፖሊስ የለኝም እኔ፣ ነገር ግን ኃላፊነቴን እወጣለሁ። ኃላፊነቴ ምንድነው? ይሄ ነገር ልክ አይደለም፣ በቃ አለቀ። እሾምበታለሁ፣ እሸለምበታለሁ በፍጹም። ነገር ግንስ ይሄ ነገር ልክ አይደለም በሚል ለመነጋገር ነው የመጣሁት እኔ። የነፈለገ ግሩፕ ድንገት የመጣ ነው ብዬ አልገምትም። ራሱን ወይም ደግሞ ድንገት መጥቶ ተሳስቦ የሆነ ነገር የሆነ ነው ብዬ ነው የማስበው። ከዛ በኋላ አሁን እየተደረገ ያለው ነገር ሲያዩት ላዩን ለቤተ ክርስቲያን ይመስላል ነውም። አንዳንድ ሰዎች ሲያወሩ ምን ሲሉ ስለምንሰማ ማለት ነው። አንዳንዱን እኮ ነገር ገብተን እንዲህ የሚያደርግ ነገር አለ። ሲናገሩት ምን ሲሉት የሚቀፍ ነገር የሚናገሩበት ጊዜ አለ። ይሄ ዳጸ ልሳን ነው ምን ይላል በሚል ሁላችንም የምናልፈው ነገር ነው። አሁን ግን በዚህ መስመር እየተኬደ ያለው ነገር ትክክል አይደለም። በቴሌግራም የሚሰማን ነው፣ በቲክቶክ የሚሰበሰብ ብር፣ ለቤተ ክርስቲያን የሚሰበሰብ ብር ትክክል አይደለም ብሎ መናገር በትክክል የሚሰሩት ልጆች ላይ ደግሞ ጫና መፍጠር ነው። ትክክል ነው ብሎ ደግሞ ማሳለፍ ትክክል ያልሆነ ስራ የሚሰሩ ሰዎች አሉ። አሁን እንደ እንጀራ የታየ እንደ ቢዝነስ የታየ ነገር አለ። የድህነት እግሩ ታሟል ምናምን እንደዚህ ለምንላቸው ተብሎ በዚህ በቲክቶክ የሚለመነው ልመና እሱ ትክክል ያልሆነ ነገር አለው። ትክክል አይደለም ብሎ መናገር ደግሞ በእውነት ታመው እርዳታ የሚያስፈልጋቸው ሰዎች አሉ። የዛኑ ያህል ደግሞ ሳይታመሙ የታመሙትን ሰዎች እጣፈንታ እድል የሚዘጉ ሰዎች አሉ። የሚሻለው ምንድን ነው? ህጋዊውን መስመር መከተል፣ በህጋዊ መስመር መሄድ። የሚለምነው ሰው የሚለምንበትን የህግ አግባብ ቀርጾ አውጥቶ መምጣት። እኛ ቤተ ክርስቲያን ነው ስለተባለ ብቻ ማጉረፍ ነው። ታመመ ከተባለ ማጉረፍ ነው። አለቀ። ያ ገንዘብ የት ይሄዳል? ሰውየው መስጠቱን $50፣ $1000፣ $500 መስጠቱን እንጂ ያ ዶላር የት ይሄዳል፣ ምን ይሰራበታል የሚለውን ነገር ጨርሶ አይከታተልምም፣ አይጠይቅም። ያችን $50 መስጠቱን ብቻ ነው፣ $100፣ €100 መስጠቱን ብቻ ነው። የሰጠው ሰው ለሰጠበት አገልግሎት ደርሶለታል፣ እግዚአብሔር ተቀብሎታል። ያ ገንዘብ የትም ይሄድ እግዚአብሔር ተቀብሎለታል። ነገር ግን በደሃዋ ቤተክርስቲያን ተለምኖ በደሃዋ ቤተክርስቲያን ተጠይቆ ደግሞ አሁን አዲስ የመጣ ፋሽን አለ። ድንጋይ ይሸከማሉ። ከዛ ካህናቶቹንም ድንጋይ ያሸክሟቸዋል። በማርያም እንዳታሳልፉት በእመቤቴ እንዳታሳልፉት ምናምን ይላሉ። ሰው እመቤታችን ተጠርቷል አያሳልፍም። ከዛ ቁጭ ይላሉ። ምን ይላሉ? እንደዚህ አድርጉ ይላሉ። በቤተ ክርስቲያኒቷ የባንክ አካውንት ሳይሆን በቲክቶከሩ የባንክ አካውንት ይሰበሰባል። ይህ ነውር ነው፣ ወንጀል ነው፣ ኃጢአት ነው፣ በደልም ነው። የቲክቶክ አንበሶችን አይተናቸዋል። ገሌ ብለው ስም መጥቀስ ምን ይሰራል? የቲክቶክ አንበሶች እኮ የቲክቶክ አሁን ያሉት በመንፈሳዊው አቅጣጫ የሚጫወቱት ሰዎች እኮ ኑሯቸው በጣም የሞላው ኑሯቸው በጣም የደላው አንተ ፈግተህ ግብር ደረሰ አልደረሰ፣ ታክስ ደረሰ አልደረሰ፣ እንዴት አድርጌ ነው ይሄን ዓመት የምወጣው፣ የቤት ኪራይ ደረሰ አልደረሰ ብለህ አንተ ትጨነቃለህ። የቲክቶክ ላይ እኮ መንፈሳውያን፣ የቲክቶክ ላይ እኮ ሰባኪያን ልብሳቸው ብራንዱ አንተ ነጋዴው፣ አንተ ኢንቨስተሩ ሲያምርህ ይቀራል። እነሱ የሚያደርጉትን ብራንድ ሱቅ የላቸውም፣ መኪና አላቸው፣ ነዳጅ መግዣ አይቸገሩም፣ ምንም ነገር የላቸውም፣ ጣጣ የላቸውም። 5 ስታር 4 ስታር ሆቴል ነው የሚበሉት። በእመቤታችን መሸቀጫ የሁሉ ሰው መብያ ሆና ተቀምጣለች። ይሄ ገንዘብ መዝረፉ ይሁን
ገንዘብ መዝረፉ ይሁን በቃ እንግዲህ እግዚአብሔር ራሱ አምጥቶ እንትን ካላለ ምንም ችግር የለውም። ክህነት ኖሮት ሌላ ዋልጌ እንደፈለገውን ይቀጣበታል። ክህነት ኖሮት ግን ማነወር ሴቶች እኮ በጣም ይመኛሉ። እኔ እውነቱን ልንገራችሁ፣ እንኳን ቤተ መቅደስ እግዚአብሔርን የሚፈራ ነው ተብሎ ቃለ እግዚአብሔር የሚሰብክ ነው ተብሎ አውደ ምሕረት ላይ የሚቆም ነው ተብሎ ሰንበት ተማሪ እኮ ነው ተብሎ ሴት ልጅ እንትን ትፈልጋለች፣ ጋራንቲ ትፈልጋለች፣ አስተማማኝ ኢንሹራንስ ትፈልጋለች። እገሌ እኮ ዲያቆን ነው ሲባል ባገባው ትላለች። ለምን? እንዲባርካት፣ ቤተክርስቲያን እንዲወስዳት፣ እንድታስቀድስ፣ ስጋው ደግሞ እንድትቀበል፣ ልጆቿ መንፈሳዊ ሆነው እንዲያድጉ በዛ መስመር። ይህን የማትመኝ ሴት አለች? ይህን የማትመኝ ሴት አለች? እገሌ ሰባኪ ነው ሲባል የዛ ሰባኪ ባለቤት መሆን፣ እከሌ ካህን ነው፣ ማህሌታዊ ነው፣ እከሌ ዲያቆን ነው፣ እከሌ እንደዚህ ነው ሲባል የዛም ማሆን የለ። ሴቶቹ እየተቻቻሉ አይደለም። ሴቶቹ ሞኝ ሆኖ አይደለም። ሴቶቹ ባለጌ ሆኖ አይደለም። ሴቶቹ መልካም ነው የተመኙት። ከዚህ ሰው የምወልደው የተባረከ ነው፣ ንጉሥ ይሆናል፣ ኢንጂነር ይሆናል፣ ዶክተር ይሆናል፣ እቀደሳለሁ፣ እባረካለሁ ብላ ነው። መልኩን አይደለም፣ አፍንጫውን አይደለም፣ ፀጉሩን አይደለም፣ ቤተሰቦቹ ምንድናቸው ብላ አይደለም፣ ድህነቱን እከኩን አይታ አይደለም። ቤተ መቅደስ መገኘቱ በራሱ የእግዚአብሔር ሰው ነው መባል ራሱ፣ በመሰዊያው ፊት መቆም በራሱ ያከብረኛል፣ ያነጻኛል፣ ይቀድሰኛል፣ የከሌ ሚስት የካህኑ ሚስት መባል ያኮራኛል ብላ አንዲት ሴት ብትመኝ፣ ዲያቆኑን ለማግባት ብትመኝ፣ ይሄ ሞኝነት አይደለም፣ ይሄ ጅልነት አይደለም። ይህንን የሴቶቹን መልካም ቅዱስ ምኞት፣ መልካም የተባረከ ምኞት ለራሳቸው ጥቅም ተጠቅመውበት ዱርዬ የሚባል ማጅራት መቼ የሚባል ዘማዊ የሚባል እማያደርገውን በመንፈሳዊ ስም ተደብቀው በቆብ ስር፣ በክህነት ስር፣ በዲቁና ስር፣ በሰባኪነት ስር ተሰብስበው ያችንም ተስፋ ሰጥተው ከክብር አሳንሰው ወይ ለሌላ እንኳን እንዳትሆን አድርገው ከክብሯ ከንጽህናዋ አጉድለው ሃይማኖቷን እንድትጠላ፣ ዲያቆን የሚባል እንድጠላ፣ ካህን የሚባል እንድጠላ፣ ሰንበት ተማሪ የሚባል እንድጠላ፣ ኦርቶዶክስ የሚባል እንድትጠላ አድርገው አነውረው፣ እነሱ ግን እግዚአብሔር ስለማይገልጠው ያን ነውር ከፈጸሙ በኋላ አሁንም መጥተው ውዶቼ ተባረካችሁ እና በራምና ሲል ያቺ ሴት እየየ ብላ መታ ስታለቀስ ሌባ ውሻ ቀንታ ነው ልታዋር ነው፣ እሰይ ደግ አደረገ፣ ኃጢአቱ ነው፣ ኃጢአተኛ ቢሆንስ ሁላችንም ኃጢአተኛ አይደል፣ ጌታ ይቅር ባይ ነው። ይሄንን ደግሞ የሚሰጡት ማን ናቸው? መበለቶቹ፣ የኢንተርኔት ጋለሞቶቹ። እነሱ አንዴ ወርደዋል፣ እነሱ አንዴ ረክሰዋል፣ እነሱ አንዴ ተግማምተዋል፣ እነሱ አንዴ ቆሽሸዋል። ሌላ የቆሸሸች ሌላ የተሰበረች እህታቸው ብትሆን ደንታ የሌላቸው፣ ልጃቸው ብትሆን ደንታ የሌላቸው፣ ምክንያቱም ቅድስና ስለሌላቸው፣ ሕይወቱ ስለሌላቸው ጨካኞች፣ አረመኔዎች ያበረታቱታል። እነሱም ይመኙታል። እኔስ ባገኘሁት፣ እኔ በተኛሁት ብለው ስለሚያመነዝሩ ማለት ነው በአይምሯቸው። እንዲህ አይነቱ ሰው ገብቶ የሚያገለግለው የመቅደስ አገልግሎት ልክ አይደለም። ትወልዳላችሁ። እኔ ያልኩት እንትናን ማን ነው ፈለገን ግድ የለህም፣ ትንሽ የጽሞና ጊዜ ውሰድ፣ ትንሽ አትቶርስ አድርግ፣ ትንሽ አባቶች ይጎብኙህ፣ ትንሽ ካህን ይጎብኝ። እዚህ ላይ መተህ የምናወራውና ህይወታችን የኔን ቆሻሻ ህይወት አውቀዋለሁ፣ የኔን ወራዳ ህይወት አውቀዋለሁ። እኔ የሌቦች አለቃ፣ እኔ የዘማውያን አለቃ፣ እኔ የኃጢአተኞች አለቃ ስለሆንኩ አውቀዋለሁ እያንዳንዳችን ህይወት። ትንሽ ራስህን አስገምግም፣ ትንሽ ግድ የለም አትቶ ራስህን ዝቅ አድርግ። ወንድማዊ ምክር ነው የመከርኩት፣ ወንድማዊ ምክር።
ሌላ ነገር የለውም።